ሁለተኛው ደግሞ ኒውተንስ ፈርስት ሎው ኦፍ ሞሽን። እንደምናውቀው ኒውተን 3 የእንቅስቃሴ ህጎች አሉት። እነሱም ኒውተን ፈርስት ሎው፣ ኒውተን ሰከንድ ሎው ኤንድ ኒውተን ሰርድ ሎው ኦፍ ሞሽን በመባል ይታወቃሉ። በዚህም ቪዲዮ የመጀመሪያውን የኒውተን ሎው ኦፍ ሞሽን እናያለን። ሎውም እንደሚለው a body at rest remain at rest and a body in motion continues at the constant speed in straight line unless acted by external force። ይህ ማለት አንድ ነገር ከቆመ እንደቆመ ይቀራል፣ እየተንቀሳቀሰ ከነበርም በኮንስታንት ስፒድ በቀጥታ መንገድ መጓዙን ይቀጥላል። ይህም የሚሆነው የውጫዊ ኃይል እስካልተተገበረበት ድረስ ነው። እስኪ ልጠይቃችሁ፣ አንድ ነገር በሆነ ቦታ ላይ አስቀምጣችሁታል እንበል፣ ዳገታማ ካልሆነ ማለት ነው ቦታው። ያንን ነገር ካስቀመጣችሁት ለጥ ያለ ቦታ ላይ አስቀምጣችሁት በራሱ ጊዜ ያ ነገር ሊንቀሳቀስ ይችላል? አይችልም። ነገር ግን እናንተ በምታንቀሳቀሱበት ጊዜ ምን መሆን ይጀምራል? መንቀሳቀስ ይጀምራል። ለምሳሌ ይህን ኳስ ተመልከቱት። ይሄ ኳስ ቆሟል። አሁን ይህን ኳስ እኔ ለግቼ ወይም ሌላ ነገር አድርጌ እስካላንቀሳቀስኩት ድረስ በራሱ መንቀሳቀስ ይችላል? አይችልም። ነገር ግን ይህንን ኳስ በምለገው ሰዓት ምን መሆን ይጀምራል? ወደፊት በቀጥታ መንገድ ምን መሆን ይጀምራል? መንቀሳቀሱን ይጀምራል። ስለዚህ የሚያሳየው አንድ ነገር ቆሞ ከነበረ በራሱ ጊዜ ምን መሆን እንደማይችለው መንቀሳቀስ እንደማይችል ነው። ሁለተኛው ደግሞ the object in motion stays in motion። ይህም የኒውተን የፈርስት ሎው ሁለተኛው ሐሳብ ነው። ይህ ማለት አንድ ነገር በእንቅስቃሴ ላይ ካለ በኮንስታንት ስፒድ መጓዙን ይቀጥላል፣ ኤክስተርናል ፎርስ እስካላረፈበት ድረስ ብለን የተነጋገርነው ማለት ነው። ለምሳሌ ይህንን ልጅ ተመልከቱት። ይህ ልጅ ይህንን ኳስ ወረወረ፣ ሞሽኑን አስጀመረው። እንግዲህ አኮርዲንግ ቱ ኒውተን ፈርስት ሎው ኦፍ ሞሽን ይሄ ኳስ ምን መሆኑን አያቆም ማለት ነው፣ መንቀሳቀሱን አያቆም። አንዴ ከተወረወረ ጸጥ ብሎ መጓዙን ይቀጥላል። ነገር ግን ይህ የሚሆነው ኤክስተርናል ፎርስ እስካላረፈበት ድረስ ነው። ነገር ግን እዚች ጋር እንዲህ ብላችሁ ልጠይቁኝ እንደምትችሉ ገምታለሁ። እንዴ ይሄማ ውሸት ነው፣ እንዴት አንድ ነገር ከወረወር ነው በኋላ ሳይቆም ሊሄድ ይችላል ልትሉኝ ትችላላችሁ። ትክክላችሁ። ነገር ግን ኒውተን ፈርስት ሎው ያለው ኤክስተርናል ፎርስ እስካላረፈበት ድረስ እንጂ ኳሱ አይቆምም አላለም። እዚች ጋር ኳሱን ሊያስቆም የሚችል ኤክስተርናል ፎርስ ምን አለ? አሁን ስንወረውረው ምንድነው? መሬቱ ሻካራ ነው። ያ የመሬቱ መሻከር ደግሞ የኦብጀክቱን ሞሽን ምን ያደርጋል? ኦፖዝ ያደርጋል። ያ ኦፖዝ የሚያደርገው ፎርስ ደግሞ ምን ተብሎ ይጠራል? ፍሪክሽን። ፍሪክሽን ማለት የአንድን ኦብጀክት ሙቭመንት ኦፖዝ የሚያደርግ ነው። ይህ ማለት ስለዚህ ኳሱ የሚቆመው በምን ምክንያት ነው ማለት ነው? በፍሪክሽን ምክንያት ነው እንጂ ኳሱ መጓዙ ምን አያደርግም ማለት ነው፣ አያቆምም ማለት ነው። ስለዚህ እዚች ጋር መያዝ ያለባችሁ ነገር ምንድነው? ኦብጀክቱ በሞሽን ላይ ከሆነ ሞሽን ላይ እንደነበረ ይቀራል የሚለውን ያዙ። Do you know Newton first law is also called the law of inertia? ይህን ታውቃላችሁ? ኒውተን ፈርስት ሎው በሌላ ስሙ the law of inertia ተብሎ ይጠራል። መጀመሪያ ኢነርሺያ የምንለው ነገር ምን እንደሆነ እኔ inertia is the tendency of a matter to stay in a state of motion። ይህ ማለት ያ አንድ ማተር አለ፣ ያ ማተር ባለበት ስቴት ኦፍ ሞሽን ለመቀጠል የሚያደርገው ጥረት ምን ተብሎ ይጠራል? ኢነርሺያ ተብሎ ይጠራል። ለምሳሌ ኦብጀክቱ ቆሞ ከነበረ ቆሞ ለመቅረት፣ ወይም ደግሞ እየተንቀሳቀሰ ከነበር ለመንቀሳቀስ፣ ወይ በቀጥታ መስመር እየሄደ ከሆነ በቀጥታ መስመር ለመሄድ የሚያደርገው ጥረት ኢነርሺያ ይባላል። እነኚህም 3 ታይፖች አሉት። የመጀመሪያው ኢነርሺያ ኦፍ ረስት ብለን የምንጠራው ነው። ኢነርሺያ ኦፍ ረስት የምንለው it is the tendency of an object to stay rest by opposing the motion የምንለው ነው። ይህ ማለት ኢነርሺያ ኦፍ ረስት የምንለው የአንድ ኦብጀክት ቴንደንሲ ሲሆን ባለበት ለመቆም የሚያደርገው ጥረት ምን ተብሎ ይጠራል? ኢነርሺያ ኦፍ ረስት ብለን መጥቀስ እንችላለን። ለምሳሌ እንዲህ ብላችሁ አስቡት። አሁን እናንተ በመኪና ለመሄድ ተዘጋጅታችኋል። መኪናው እንደቆመ ነው። መኪናው ወንበር ላይ ቁጭ ብላችኋል። ድንገት መኪናው እንቅስቃሴ ሲጀምር ሰውነታችሁ ምን ይሆናል? ቀጥታ መንቀሳቀሱን ይጀምራል እንዴ? አይጀምርም፣ ወደ ኋላ ይላል። አሁን በዚህም ኤግዛምፕል እንደምናየው ይሄ ትንሹ መኪና የሆነ መኪና ተሸክሞታል። ያኛው የመጀመሪያ መኪና ድንገት ሲንቀሳቀስ ምን ሆነ? መኪናው በነበረበት ቀረ። ስለዚህ ይህንን ነገር ምን ብለን መጥራት እንችላለን ማለት ነው? ኢነርሺያ ኦፍ ረስት ብለን መጥራት እንችላለን። ሁልጊዜም ስለ ኢነርሺያ ኦፍ ረስት ስታስቡ ይህንን ኤግዛምፕል አስቡ። ሁለተኛው ኢነርሺያ ኦፍ ሞሽን ብለን የምንጠራው ነው። ኢነርሺያ ኦፍ ሞሽን የምንለው
It is the tendency of an object to continue its motion. ኢነርሺያ ኦፍ ሞሽን የምንለው አንድ ኦብጀክት ያለበትን እንቅስቃሴ ለመቀጠል እንዲሁም ያለበትን እንቅስቃሴ ላለማቆም የሚያደርገው ጥረት ምን ብለን እንጠራለን? ኢነርሺያ ኦፍ ሞሽን ብለን መጥቀስ እንችላለን ማለት ነው። ለምሳሌ በመኪና ውስጥ በፍጥነት እየተጓዛችሁ እንደሆነ አስቡ። ድንገት አሁን በዛ ፍጥነት እየተጓዛችሁ መኪናው ፍሬም ቢስ ምን ይሆናል? ሰውነታችሁ ወደፊት ይላል አይደለ? ወደፊት ማለት ብቻ ሳይሆን ፊት ለፊት ካለው ወንበር ጋር ልትጋጩ ትችላላችሁ፣ ቀበቶ ካላደርጋችሁ ማለት ነው። ስለዚህ የሚያሳየው ምንድን ነው? በመኪናው ስፒድ እየሄዳችሁ ነበረ። መኪናው በሚንቀሳቀስበት ጊዜ እናንተ የምትሄዱ በመኪናው ስፒድ ነው። ግን ድንገት መኪናው ሲቆም ምን ይላል ማለት ነው? ቦዲያችሁ በዛ ስፒድ መቀጠል ስለሚፈልግ ወደፊት ይላል። ከዚህ ኤግዛምፕል እንደምታዩት አሁን በመጀመሪያው ምስል ላይ ስታዩት እየሄደ ነበር። ድንገት ሲጋጭ ሰውየው ምን አለ? ከመኪናው ወጥቶ ወደፊት አለ። ይህ ማለት እጅግ በሃይ ስፒድ በምትሄዱበት ጊዜ ምን ይሆናል ማለት ነው? ቦዲያችሁ በዛው ስፒድ ውስጥ እየሄደ ስለነበር ድንገት በምትቆሙበት ጊዜ ሬዚስት ያደርጋል በነበረበት ሞሽን ለመቀጠል ማለት ነው። እስኪ አንድ ነገር ልጠይቃችሁ። ለምንድን ነው በመኪኖች ውስጥ ቀበቶ ማድረግ ግዴታ የሆነው? ምክንያቱም ቀላል ነው። ምክንያቱም በመኪና በሃይ ስፒድ በምትሄዱበት ጊዜ ፍሬን ስትይዙ አደጋ ሊፈጠር ይችላል። ምክንያቱም ቀበቶ ካላረጋችሁ ወደኋላ አጥብቆ የሚይዛችሁ ነገር ከሌለ ሰውነታችሁ ወዴት ይላል ብያችኋለሁ? ወደፊት አይደለ? ይህ ማለት ለምሳሌ እናንተ ሹፌር ከሆናችሁ ቀጥታ ከመኪናው መስታወት ጋር ተጋይታችሁ ልትሞቱ ሁሉ ትችላላችሁ። ስለዚህ አሁን እዚች ጋር እንድትይዙ የምፈልገው አንድ ነገር ምንድን ነው? ኢነርሺያ ኦፍ ሞሽን የምንለው አንድ ኦብጀክት ያለበትን ስቴት ኦፍ ሞሽን፣ ያም ስቴት ኦፍ ሞሽን ምንድን ነው? በስትሬት ላይን መሄድ ነው አይደለ? ያንን ስቴት ኦፍ ሞሽን ላለመቀየር የሚያደርገው ኦፖዚንግ ምን ተብሎ ይጠራል? ኢነርሺያ ኦፍ ሞሽን። ሶስተኛው ደግሞ ኢነርሺያ ኦፍ ዳይሬክሽን የምንለው ነው። ኢነርሺያ ኦፍ ዳይሬክሽን የምንለው it is the tendency of an object to continue its motion in a straight line። ይህ ማለት አንድ ኦብጀክት በስትሬት ላይን ለመጓዝ ከዛው ስትሬት ላይን ሳይወጣ ለመጓዝ የሚያደርገው ሬዚስተንስ ወይም ደግሞ ጥረት ምን ብለን እንጠራዋለን ማለት ነው? ኢነርሺያ ኦፍ ዳይሬክሽን ብለን መጥቀስ እንችላለን። ለምሳሌ በመኪና ውስጥ በፍጥነት እየተጓዛችሁ ቀጥ ባለ መንገድ ላይ እየተጓዛችሁ ድንገት መኪናው ሲያቋርጥ ሲታጠፍ ምንድነው የሚሆነው? ሰውነታችሁ ወደ ጎን ይላል አይደለ? ይህ ወደ ጎን የሚልበት ምክንያት ምንድነው? መጀመሪያ ከመኪናው እኩል በስትሬት ላይን እየሄዳችሁ ነበረ፣ ግን ድንገት በሚታጠፍበት ጊዜ ቦዲያችሁ ምን ያደርጋል? ሬዚስት ያደርጋል። መጀመሪያ በሚሄድበት ዳይሬክሽን ለመሄድ በሚል ምን ያደርጋል? ሬዚስት ያደርጋል። ይህ ማለት if the body moving in a straight line, when the body change its direction, the body will resist the direction change። እናም ይሄም ቅድም ካልኳችሁ ሐሳብ ጋር ተመሳሳይ ነው። ድንገት ዳይሬክሽን ቼንጅ ስናደርግ ቦዲያችን ምን ያደርጋል? ሬዚስት ያደርጋል። ለምሳሌ በዚህ ምስል ላይ እንደምታዩት ይሄ ልጅ በመኪና እየተጓዘ ቀጥ ባለ መንገድ እየተጓዘ ነበር፣ ግን ድንገት ዳይሬክሽን ቼንጅ ሲያደርግ ቦዲ ወዴት አለ? ወደ ጎን ወደ ውጭ ወጣ አይደለ? ስለዚህ የሚያሳየው ምንድነው? ኦብጀክቶች በስትሬት ላይ እየተጓዙ ድንገት ዳይሬክሽናቸውን ቼንጅ ሲያደርጉ ምን ያደርጋሉ ማለት ነው? ኦፖዝ ያደርጋሉ። ለዛ ዳይሬክሽን ቼንጅ ምላሽ ይሰጣሉ። አይ ቅድም በነበርንበት ዳይሬክሽን መሄድ ይሻላል ይላሉ ማለት ነው። እዚች ጋር አንድ ሐሳብ ልስጣችሁ። ይሄ የሚሆነው ለምንድን ነው ብትባሉስ? ይሄ የሚሆነው ቀጥ ባለ መንገድ እየሄዳችሁ ድንገት ስትታጠፉ ሰውነታችሁ ምን ያደርጋል? ለውጡን ምን ያደርጋል? ኦፖዝ ያደርጋል ወይም ደግሞ ይቃወማል። እናንተ እየሄዳችሁ የነበራችሁ ቀጥ ባለ መንገድ ነበረ። ድንገት ዳይሬክሽን ቼንጅ በምታደርጉበት ጊዜ ሰውነታችሁ በመጀመሪያው ለመሄድ ስለሚፈልግ ምን ያደርጋል? ኦፖዝ ያደርጋል ማለት ነው። ስለዚህ እዚች ጋር እንድትይዙ የሚፈልገው ኢነርሺያ ኦፍ ዳይሬክሽን የምንለው it is the tendency of an object to continue its motion in a straight line። አንድ ኦብጀክት በስትሬት ላይን ለመሄድ የሚያደርገው ጥረት ምን ብለን ጠቅሰዋለን ማለት ነው? ኢነርሺያ ኦፍ ዳይሬክሽን። በዚህ ቪዲዮ ስለ ኒውተን ፈርስት ሎው ጥሩ ግንዛቤ እንደያዛችሁ ተስፋ አደርጋለሁ። ደግሞ በየጊዜው የምንለቃቸው የፊዚክስ ቪዲዮዎች እንዲደርሷችሁ ቻናላችንን ላይክ እንዲሁም በየጊዜው የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የሰብስክራይብ ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በሌላ ቪዲዮ እስከምንገናኝ ሁላችሁም ደህና ሁኑ።